ሰላም ዩቲዩብ ተከታታዮቼ ያው እንደተለመደው በዚህኛው ቻናል ላይ ይሆናል ማለት ነው። ፊልሞቻችሁን ከዛ ቻናል ላይ ላካችሁልኝን መፈታላችሁ ማለት ነው። መጀመሪያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። የደወል ምልክቷን ደግሞ ተጫኗት አዳዲስ ስለቅ እንዲደርሳችሁ። አሁን ወደ እናንተ ህልሞች ፍቺ ወስዳችኋለሁ። ሰናይት ነጠላዬን እህቴ ለብሳብኝ አያታለሁ። ነጠላው ጸጋ ነው። ያንቺን እንትን ማለቷ እንትን አይደለም እንጂ ያው ጸጋ ነው ነጠላ። ዩዘር ሰላም መቅዲ ፍቺልኝ በእናትሽ ከእህቴ ተጣልተን ከዛ እያለቀስኩ ልጄን ለቅሶ ደስታ ነው፣ ጸብ ፍቅር ነው። ትዕግስት በሬ ሲንኳኳ ስከፍት ነጭ የለበሰ ግን ፊቱ አይታይም፣ ልብሱ በጣም ነጭ ነው። እሺ ያው በር ሲንኳኳ ያው ምሰሚው ወሬ ወይም ዜና እንዳለ የሚያመላክትሽ ነው። ድንገተኛ የሆነ ምሰሚው ነገር እንዳለ ነው የሚያመላክትሽ። ፊቱ ማይታይ ነጭ የለበሰ ነጭ ልብስ ጥሩ ነው፣ ጸጋ ነው፣ መንፈስ ቅዱስን ነው ነጭ ነገር የሚያመላክተው ነጭ ልብስ ያንን ነው። ጸሎት አድርጊ። እሙ መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ፍቅረኛዬ ጥላ አልብሶኝ ተኛንና ሰው የለበሰው ሰዓት ደስ ሲል ስለው ፈቶ አሰረልኝ። በማርያም ምንድነው? እሺ ጥላ የእመቤታችን ጥበቃ ከለላ ነው የሚያመላክተው። ያው ጥላ ባልን የሚያመላክታል። ሰዓት ደግሞ ልጅ የመውለጃ ጊዜ እንደደረሰ የሚያመላክት ነው። ስለዚህ ሲያስርልሽ ነው ያየሽው፣ ልጅን ነው የሚያመላክትሽ። ሀና ንፍሮ ሀዘን ነው መቅዲ። እኔ በህልም ጉልባን ጎረቤቴ ስትሰጠኝ አይቼ በ15 ቀኑ ሞተች። እሺ ያው እኔ በመንፈሳዊ ነው አላቅም። ንፍሮ እንግዲህ ግን በመንፈሳዊ ንፍሮ በረከት ነው። ግን የሰው ሀቅም እንዳይኖርብን መጠንቀቅ ያስፈልጋል። ያንን ነው። በመንፈሳዊ ግን እንደዛ አይደለም። ያው በእንትን ሊሆን ይችላል። ያው ግን ያው ህልም ደግሞ እንደፈችው ነው እንትን አይደለም። ሽመልስ በህልሜ ሞባይል ቻርጀሪ ተቃጠለብኝ። ሞባይል ከጸሎት ጋር የተያያዘ ነገር ስላለው ቻርጀሩም መቃጠሉ ጥሩ አይደለም። ያው ከፈጣሪ ጋር ያለን ግንኙነት ጠበቅ ማድረግ ይኖርብናል። ያንን ነው። ብላክ የድሮ አቀራረብሽ ነው ጥሩ፣ ፍራፍሬ ብቻ እየለቀምሽ ይሄ ካየሽ እንዲህ ማለት ነው፣ ይሄ ማለት ነው። እሺ የሰው ይሄ ያው ቀጥታ እንዲፈታላቸው የሚፈልጉ ሲላክልኝ ያው ቀጥታ ነው መፍታት የምችለው። ግን እንደሱ አሉ አጫጭር የተፈቱ እንትኖች ቼክ ማድረግ ነው። ፍቺዎች ብቻ ቼክ አድርጉ። ያው ይሄ እንትን የማይመቻችሁ ከሆነ ቀጥታ ማስፈታት የማፈልጉ ከሆነ ያው የተፈቱ አሉ ብዙ፣ እነሱን ቼክ ማድረግ ነው። ዝናብ አልተፈታም እስካሁን። ልጅ መውለድ ሀሳብ መገላገል ነው። ቆንጆ ነው በጣም። ራሄል ሃይ መቅዲ በሰማይ በደመና ውስጥ ነበር አተኩሮ አያየ፣ ከዛ ታየች። ምን በሰማይ ታየችኝ አልኳት። እሷ ደግሞ ምንድነው ስላት ትለኛለች። ምን አትኩሮ እያየን አልገባኝም። እንትኑ ግልጽ አይደለም። ማራ ሰላም እንዴት ናችሁ? ለቤትሽ አዲስ ነኝ ዌልካም ብያለሁ። እኔ በህልሜ ያየሁት ነጭ ስንዴና ጥቁር ስንዴ በማዳበሪያ ውስጥ ሆኖ አየው። ከዛም ለምንሽ ነው ብለው ሲጠይቁኝ ለዳቦ ነው አልኳቸው። ምን ይሆን እባክሽ መልሽልኝማ። እና ደግሞ ልብስ ማጠብ ምንድን ነው? እሺ ስንዴ በረከት ነው።
በጣም ቆንጆ ነው። ለዳቦ ነው ስቲል ያው በረከት ነው። በጣም ቆንጆ ነው። ስንዴ ያው መገበሪያ ነው። በጣም ቆንጆ ነው። ጥሩ ነገር ነው የሚያመላክትሽ። ልብስ ማጠብ ያው ንስሐ መግባት ያስፈልጋል። ያንን ነው ናኒ እኔ ደረጃ ላይ ነኝ፣ መውረድ አቃተኝ፣ ስወርድ ሲሆን ይዞራል። ኦኬ መውረድ አቅቶሽ ማየት ትንሽ እንትን አይደለም፣ ደረጃ ሀሳብ መወጣት ምናምን ስለሆነ የሆነ ትንሽ ከባድ የሆነ እንትን ሊኖር ይችላል። ያው ጸሎት ማድረግ ነው። ራሄል እኔ የታችኛው ጥርሴ ሙሉ በሙሉ ተነቃቅሎ ያየሁትና መልሼ ለመትከል እሞክራለሁ፣ አልወለቀም ግን። እሺ ያው ጥርስ ዘመድን ነው የሚያመላክተው። ሙሉ ለሙሉ ወልቆ ማየት ትንሽ እንትን አይደለም። አልወለቅም ነው ያልሽው። ያው ጸሎት አድርጊ። ጥርስ ያው ዘመድን ነው። ከወለቀ ያው ሞት ነው። ተሳጥሮ አይደለም ጥርስ መርገፍ። ጀማነሽ ሰላም ፍቅረኛዬ በመነጽር ሲመለከተኝ አየው። በመነጽር ያው መነጽር የማስመሰል አይነት እንትን እንዳይሆን ተጠንቀቂ። ያው በመነጽር እንትን ማለት ያው ግልጽ አለማድረግ እንትን የማስመሰል ነገር እንዳይኖር እሱን መጠንቀቅ ነው። ኢብራሂም በህልም የሞተ ሰው ሲመርቅ እና ዛፍ ላይ መውጣት። የሞት ሰዎች ሲቀርብ ጥሩ ነው። ለኛ መልካም ነገር ነው የሚያመላክተው። ያው ምንም ይዘው እስካልሄዱ ድረስ ማለት ነው። ጥሩ ነው። ዝክር ይላቸው ያንን ነው። ጉሽም ነብር ሲበላኝ ምንድነው ጸሎት አድርጊ። ነብር አቡነ ገብረ መንፈስ ቅዱስን ነው የሚያመላክተው እና ስለዚህ ምንም ካለብሽ አስታውሺ። ያው ጸሎት አድርጊ። አጸደ ቀጤማ መግዛት ምንድነው? ቀጤማ ጤና ነው። በጣም ቆንጆ ነው። ፍራ ጸጉር ማበጠር ጸጋ ነው። ቆንጆ ነው። ካየሽ በጣም ጥሩ ነው። ሳምሪ ሰላም መቅዲ አንድ እግሬ ጫማ ወልቆ ሲወድቅ አየው፣ አላገኘሁትም። ክረምት ነበር ጊዜው። እሺ ያው ይሄ ዝናብ ምናምን ያለ ከሆነ የስጋ ፈተና ነው የሚያመላክተው። ጫማ ሲወልቅ ማየት ጫማ ያው ስራንም ባልንም ነው የሚያመላክተው። ስለዚህ ያው ጸሎት አድርጊ። በዛ የሚገጥም ትንሽ ችግር እንዳለ የሚያመላክትሽ ስለሆነ ማለት ነው። ዳዊት ረህልም አልፈታሽልኝም ብዙ አይረል። እሺ ያው ትንሽ እንትን ስላልኩ ነው። አሁን ግን በደንብ እንትን ላለውኝ ደግማችሁ ላኩልኝ ያልተፈታ ካለበ። ገነት በህልሜ ፈተና ወድቄ ሳለቅስ፣ ለቅሶ ደስታ ነው ግን ፈተና መውደቅ በህይወት የሚመጣ ፈተና ነው። ትንሽ ጸሎት ማድረግ ነው። ትንሽ እንትን አይደለም። የሱፍ በህልም ባዶ እግር መሄድ ላላገባ ሴት ምንድነው? የትዳር መዘግየትን እንደገና ደግሞ ድካም፣ ትርፍ የሌለው ድካም። በደንብ መጸለይ ያስፈልጋል። ኤልሳቤት ሰላም መቅዲ በህልም ከዲያቆን ጸበል መቀበል ግን ከእኔ ኩባያ ላይ በጭልፋ ቀምሶ ነው። ምንድነው ይሄ? ፍችልኝ። ጸበል በጣም ቆንጆ ነው። ድነት ማግኘትን ነው። ሚረን ኧረ መቅዲ የት ነሽ? ጠፋሽብን እኮ። አሁን በዚህ ቻናል ላይ አለሁኝ። ያው እዛ ላይ ላይቭ ገባላችኋለሁ። ያው ለጊዜው በዚህኛው እንገናኛለን። ኪሩቤል እንቁላል በሰለ ጠብሼ ልበላ ስል ወንድሞቼ የእንቁላል የበሰለ ገቢ ነው። በጣም ቆንጆ ነው። ኃይሌ በህልም ጠላ መጠጣት ምንድነው? ነገር ነው። መጠንቀቅ መጸለይ ነው። አጸደ መቅዲ ሰላም ነሽ? እግዚአብሔር ይመስገን። በህልም ባለቤቴ የአንገት መስቀል የወርቅ ሀብል ገዝቶ ሰጠኝ። ልጄ መታ ማሚ ሰርግ ሊሄድ ነው እና የአንገት ስጪኝ ስትለኝ የሰጠኝ አልሰጣታለሁ። በእውነታው ልጄ ገና 12ኛ ክፍል ተማሪ ነች። ሀብል ሴት ልጅን ነው የሚያመላክተው። ልጅ ነው። የአንገት ሀብል ልጅን ነው የሚያመላክተው። ሰርግ ልሄድ ነው ስትልሽ ማየት ትንሽ እንትን አይደለም።
ያው ስትሄድ አላየሽም፣ ያው ሰርግ ሊሄድ ነው መታደም ምንም እንትን የለውም። ያው ዘፈን ጭፈራ ምንም ሳይኖር መታደም ብቻ ከሆነ ጥሩ ነገር ነው። ምንም እንትን የለውም። ሀብል ግን ልጅን ነው የሚያመላክት። ኖላዊ መቅዲ ቆንጆ እንኳን ሰላም መጣሽ፣ በሰላም ነው የጠፋሽው አለሁኝ እናት። ያው ለጊዜው በዚህኛው ቻናል ላይ እንትን ላለው በዛ ላይ ገባለሁ። ሄለን ሰብስክራይብ ያላደርጋችሁ ግን ሰብስክራይብ አድርጉ እሺ። ሄለን አይ ዲድንት ሲ ዩር አካውንት እሺ፣ ኮሚኒቲ ላይ ሼር አድርጌዋለሁ። ለማንኛውም እዛ ላይ ታገኙታላችሁ፣ ያላገኛችሁ ማለት ነው። እዛ ገባና ሼር አደርጋለሁ። ቀጣይ ያልተፈታላችሁ ደግሞ በቀጣይ ቪዲዮ ላይ ታገኙታላችሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ አትርሱ። እዛ ቻናል ላይ ደግሞ ላይቭ ስገባ እዛ ጋር ማለት ትችላላችሁ ማለት ነው። መልካም ጊዜ